የመንታ ሴት ልጆች እናት ነኝ። ተመሳሳይ የወላጅ ፍቅር፣ የኑሮ ሁኔታ፣ አንድ ትምህርት ቤትና ተመሳሳይ ድጋፍ ያላቸው። ባለፈው ዓመት ወደ ዩኒቨርሲቲ መግቢያ ፈተና ወስደው አንዷ ወደ ዩኒቨርሲቲ መግቢያ ውጤት አመጣች፣ አንዷ አላመጣችም። ሰዎች ላለፈችው እንኳን ደስ ያላችሁ ብለዋል፣ ለአንዷም ማጽናኛ ልከዋል። ግን እንደና ለሁለቱም እጨነቃለሁ። ምክንያቱም ያላለፈችው ለምንም እንደማትበቃ፣ ያለፈችው ደግሞ ሁልጊዜ ማሸነፍ ብቻ እንዳለባት፣ አንዲቷ እፍረት አንዲቷ ያገኘችውን እንዳታጣ ፍርሃት ይሰማቸዋል ብዬ ስለምፈራ ነው። ጉዳዩ ፈተናን ከማለፍና ካለማለፍ በላይ ነው። እውነት ቀጣዩ ትምህርት ለህይወት ያዘጋጃታል ወይስ ለሌላ ፈተና ብቻ? በተስፋ ዩኒቨርሲቲ ገብተው በመንገዱ ራሳቸውን የሚያጡ፣ በተለያየ ምክንያት ተስፋ የሚቆርጡ ስለበዙ በጣም ያስጨንቀኛል። በዛ ላይ ችግርን ምንነቱን መለየትና መፍትሄ ማፈላለግ የሚያስችል ተግባራዊ ክህሎት ትማርበታለች ወይስ ከዲግሪ በኋላ እንደኔ ከኑሮ ትማራለች? ደሞስ ያላለፈችው በአንድ ውጤት ብቻ እንደወደቀች ተስፋ እንደሌላት ታስብ ይሆን? ከዚህ በኋላ ቀና የማለት ብቃቷንስ ታጣው ይሆን? በእርግጥ እኔ ልጆቼን ስመለከት ያለፈችና ያላለፈች አይደለም የማየው። አንዱ ፍሬ ቀድሞ ሊወጣ እንደሚችል፣ ሌላው ግን በሌላ ወቅት እንደሚወጣ የተለያየ ሁኔታ እንጂ። ይህንን ፈተና ማለፍ ስኬትን አያስረግጥም፣ መውደቅም ችሎታን አያጠፋም። ከሐሳቤ ከጭቀቴ መለስ ስል እጠይቃለሁ፣ በእውነት ይህን ያህል ዓመት የተማሩት ምን እንዲሆኑ ነበረ? በየዓመቱ በሺዎች የሚቆጠሩ የከፍተኛ ትምህርት ተመራቂዎች በሞሉባት ሀገር ከብዙ ክፍለ ዘመናት በፊት ቅድመ አያቶቻችን ላሊበላን ከድንጋይ ጠርበው ዘመናትን ያስከነዱ ስራዎችን አስረክበውን እኛ በራሳችን ማደስና መቆየት የከበደን። እውነት በምን ዓላማ ነው ተማሪ ቤት የምንመላለስ የነበረው? የዛሬ 100 ዓመት የተጀመሩ ነገሮችን አስቡ። መኪናን እዩ፣ ዛሬ ተራቆ የት ደርሷል? የቢሮ አገልግሎቶች ዘንድሮ በሰው ሰራሽ ክህሎቶች ዘምነዋል። የትምህርት አሰጣጣችንን እዩት። የዛሬ 100 ዓመት ይሰጥ እንደነበረው ንድፈ ሐሳብ ይማራሉ፣ ይገለብጣሉ፣ ይሸመድዳሉ፣ ፈተና ላይ ያስታወሱትን ይመልሳሉ። ያስታወሱት መልስ ቀድሞ የታሰበለት ከሆነ አለፉ። የተለየ ማሰብ፣ መልሱንና ጥያቄውን መፈተሽ አያስኬድም። እኔ ልጆቻችንን ችሎታ አልጠራጠርም። ብልሆች ናቸው። ቴክኖሎጂን ተቀብሎ የራስ ማድረግ ላይ ያየናቸው። በአንድ ርዕሰ ጉዳይ ጎርፍ የሆነ ኢንፎርሜሽን በእጃቸው ያላቸው ልጆች ጊዜ ይህንን ኢንፎርሜሽን እንዴት ይጠቀሙበት? ማን ይምራቸው? ምክንያቱም ሙሉ ጊዜያቸውን የሰውለት ለብዙ ዓመታት ወደ ትምህርት ቤት የላክንበት ትምህርት ይህን አያመላክታቸው። እንደየተማሪዎቹ አቅም የሚያስተምርና የሚያሳድግ ዘዴም ዓላማም የለውም። ባይሆን ኖሮ ለምን አሁን ባለንበት ቆምን? ያውም ቆምን ከተባለ ችግሩ ጥበብን በመጠቀም ህይወትን ለመረዳትና ችግርን ለመፍታት አይምሮ ያለው ችሎታ እጥረት አይደለም፣ ተግባራዊ ክህሎት የሚያስይዝ የትምህርት ስርዓት እየተገበርን ስላልሆነ ነው እንጂ። ልጆቻችን ውስብስብ የሂሳብ ቀመሮችን የሚፈቱ ናቸው። የመጀመሪያ ደሞዛቸውን ግን ማስተዳደር የማይችሉ ይሆናሉ። ምክንያቱም ትምህርት ቤቶቻችን ገንዘብን እንዴት እንደሚይዙ አይማሩባቸውም። ያው ተማሪ ገንዘብ ይዞ ከተገኘ ጉድ ነው የሚፈላው። እንዴት በጀት እንደሚያዘጋጁ ሳይንሳዊ መንገዱን አይማሩ። እንዴት እንደሚቆጥቡ፣ ብድር እንዴት እንደሚሰራ፣ ኢንቨስትመንቶች እንዴት እንደሚያድጉ፣ ንግድ እንዴት ከዜሮ እንደሚገነባና እንዴት እንደሚያድግ አያውቁ። ኬሚስትሪና ፊዚክስን ስናስተምር ስለ ራሳቸው አስተሳሰብ ወይም ሳይኮሎጂና ፊዚዮሎጂ መሰረታዊ መመሪያ እውቀት የላቸው። የምንከተለው የማስተማር መንገድ ልጆቻችንን በእውነት ዓለም እንዴት እንደሚሰራ እንዲያውቁ አይረዳም። ኢኮኖሚ እንዴት እንደሚንቀሳቀስ፣ የዋጋ ግሽበቱ የዕለት ተዕለት ኑሯችን ላይ ያለው ተጽዕኖ፣ ቴክኖሎጂ ስራዎችን እንዴት በፍጥነት እየቀየረ እንደሆነና እንዴት መፍጠን እንዳለባቸው፣ ዓለም አቀፍ ውሳኔ የአካባቢያችንን አኗኗር እንደሚቀይር፣ ይህንን የመሳሰለው ሁሉ ቴክስት ቡክ ላይ ያልተካተተ ግንዛቤ ለተማሪዎቻችን እንግዳ ነው። ልጆቻችንን መመሪያዎችን እንዲከተሉ፣ እንዲያስታውሱና እንዲደግሙ እናስተምራለን። ይህ መንገድ መሰረታዊ ክህሎቶችን እስኪይዙ ብቻ ይረዳል። ግን ጥልቅ ጥያቄ እንዲጠይቁ፣ እውነተኛ የማህበረሰብ ችግሮችን እንዲለዩና እንዲፈቱ፣ የመፍትሄ ሰዎች እንዲሆኑ እድል አንሰጣቸውም። ጊዜው መቼ እንደሆነም አናውቅም። አሁን የማውቀውን ቀድሜ ባውቅ ኖሮ የትምህርት ስርዓቱን አልጠብቅም። ይህን ያህልም አልተማመንበትም ነበር። ቤቴን ሁለተኛ ትምህርት ቤት አደርገው ነበር። ስለ ህይወት የሚማሩበት እውነታውን ወደ ሆስፒታሎችና በጎ አድራጎት ድርጅቶች ወስጄ መከራ የገጠማቸውን ሰዎች እንዲያዩና እንዲያግዙ፣ እንዲያመሰግኑ፣ እንዲራሩ፣ እንዲጠይቁ፣ እንዲመረመሩ አደርግ ነበር። የኪስ የሚባል ገንዘብ በፍጹም ሳልሰጥ ገንዘብን ሰርተው እንዲያገኙት አስተምራቸው ነበር። ምናልባት ታናናሾቻቸውን በማስጠናት ወይም ለበዓል ለቤተሰብ የሚሸጡ ነገሮችን እንዲያዘጋጁ በማገዝ ከዛ ያገኙትን እንዲቆጥቡት በዓላማ እንዲጠቀሙበት በማድረግ እንዴት እንደሚያድግና እንዴት እንደሚጠፋ እንዲገባቸው አደርግ ነበር።
በዚህ መሃል ጽናትን፣ ጊዜን በአግባቡ መጠቀምን ይማሩበት ነበር። ሁሉንም ችግር ራሴ ለመፍታት ሳልቸኩል ሐሳባቸውን ወደ ተግባር የሚያውሉበትን መንገድ አብሬ ሞክር ነበር። በዚህ መሃል ስህተት እንዲሰሩ በመፍቀድ ከዚያም ከነሱ ጋር ተቀምጬ እንዴት እንደሚታረም አሳያቸው ነበር። መቼ ምን አስተሳሰብ ሊይዙ እንደሚችሉ ስለማላቅ በእያንዳንዱ ቀን የራሴን ጥረት አደርግ ነበር። እውነተኛ ፈተና ከህይወት የሚመጣ ስለሆነ ዝግጁ ስለመሆናቸው ሰራ ነበር።